እነ ውሃ ከድር ጋር ለኢፍጣር ሄዱ። በጣም ደስ ይላል። በጣም እንግዲህ ደስ በሚል ሁኔታ ኢፍጣርን እያሳለፉ ይገኛሉ። ውሃዬና ምጥንዬም እንግዲህ በጣም አምረውና ተውበው ከድር ቤት ሄደው ፊት ኢፍጣራቸውን እያፈጠሩ ይገኛሉ። እናም እንግዲህ በጣም ደስ ብሏቸውና ከድርም እንግዲህ ልክ እንደ ህፃን ማለት ነው። ልክ በነሱ ስታይል በደንብ አድርጎ እየተንከባከባቸው ይገኛል። እናም እንግዲህ ብዙ ጊዜ እንደውም ጋሽ ደረጀ ሊቆጣቸው ሲሞክር አይ ተዋቸው፣ እነሱ እኮ ንጹህ ሰው ናቸው፣ ንጹህ እኮ ልብ ያላቸው ሰዎች ናቸው ብሎም ልጆች ናቸው ብሎም ያስተባብላቸዋል ማለት ነው። እናም እንግዲህ ከድር ይመስለኛል በጣም ተግባብተዋል ከነዳጣ ጋር። እናም እንግዲህ ጋሽ ደረጀም አብሯቸው ሄዷል። እናም እንግዲህ ሲሄዱ ተምርም እንዲሁም ስጦታ እንዲሁም ዳቦ ይዘው ሄደው እንግዲህ ኢፍጣራቸውን እያፈጠሩ ይገኛሉ። እናም በጣምም ደስ ይል ነበር ማለት ነው። እንግዲህ እነ ውሃ ያየሁት በጣም ተግባቢና በጣም ጥሩ ጸባይ ያላቸው ልጆች ስለሆኑ ነው ማለት ነው። ጭራሽ ጎረቤት ሄደው ሊያፈጥሩ የተገደዱት። ሰላም ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ትርፍ ይበርልኝ። ዛሬም እንግዲህ ዳጣ ድራማ ይዤላችሁ መጣሁኝ። ጋሽ ደረጀ በእርግጥ ብዙ ጭንቀት አለበት ባለበትና በሚደርስበት ጭንቀት ማለት ነው። በጣም እየተወጠረ ቢሆንም ግን ደግሞ ለልጆቹ ጊዜ ለመስጠት ወደ ኋላ ብሎ አያውቅም። እናም እንግዲህ ጋሽ ደረጀ ብዙ የሚያስጨንቀው ነገር አለበት፣ ግን ደግሞ አሁንም ከልጆቹ ጋር ቆንጆ ጊዜ ያሳልፋል። እናም እንግዲህ ማርቴም እንዲህ በማለት ተናግራለች። በሉ እንግዲህ ስትሄዱ የሆነ ነገር ይዛችሁ ሂዱን ብላ ተናግራ ነበር። አይሆንም፣ በፍጹም አይሆንም ከማለት ውጪ ማለት ነው። ሰው ቤት እንደዚህ ሄዶ ከሰው ጋር ሊቀላቀሉ ፈቅዶላቸዋል ማለት ነው። እናም ጋሽ ደረጀ በጣም ጥሩ ሰው ነው እና ብዙ ጥረት ብዙ ጭንቀት ቢኖርበትም ለልጆቹ ግን በጣም ጊዜና ሰዓት ይሰጣቸዋል። እናም በሌላኛው በኩል ደግሞ ኤቢ ናታን ክላስ ትገባለች። በጣም ያሳፍራል። ኤቢ ናታን ክላስ ትገባና ሰላም የሰጠችውን ወረቀት እያንዳንዱን እቃ እያራገፈች መፈተሿን ትቀጥላለች። በጣም አሁንም ያሳፍራል። በጣም እንግዲህ በሚያሳዝን መልኩ ማለት ነው። በጣም በሚያሳዝን መልኩ እንግዲህ ናታን ያስቀመጠውን እንትን ትፈልጋለች። ናታንም ግን የዋዛ አልነበረም። የሰጠችውን ወረቀት በሌላ ወረቀት ቀይሮ ኤቢ አንቺ ይሄን ነገር እንደምታደርጊ አውቃለሁ። ምንም ነገር ብትሞክሪ በፍጹም ምንም ነገር ማግኘታችም ምንም ሚስጥር የሚባል ነገር የለም። እባክሽን ወደ ቀልብሽን ተመለሺ። እኔ ደግሞ ብሞት እንኳን አንቺን አላፈቅርም፣ አንቺ ማትረቢ በጣም አስጠልተሽኛልን ብሎ ጽፎ ነበረ በሰጠችው ወረቀቱ ላይ። ሌላ ወረቀት ቀይሮ ያስቀመጠው ግን ደግሞ ጣራ ላይ ያስቀምጦት እሷ አገኘሁ ብላ ዘላ ብታወርደውም በፍጹም የማይሆን ጽሑፍ አገኘች። በጣምም ተናደደች፣ ተበሳጨች። ምን አይነቷ ጅል ነኝ፣ እንዴት በሱ ታለላለሁ ብላ በጣም ራሷን ወቅሳለች። እናም እንግዲህ ዳጣ ናታን ቤት ከመጣ በኋላ ናታን ወረቀቱ የትን ብደብቀው አገኘዋለሁ ምንድን ነው የሚለው፣ እናም ማግኘቴ አይቀርም ታያለክ ትለዋለች። ምስኪኑ ናታን ወደ ክላስ ይመጣል። ወደ ክላሱ ሲመጣ ግን ክላሱ እንዳልሆነ ነገር ተረባብሿል። ተናዳ እንግዲህ አልጋውላ ርብሽብሽ አርጋው ነበረ ከክላስ የወጣችው። እናም እንግዲህ ኤቢ እስከ መቼ ድረስ ነው ግን እንደዚህ እየፈተፈትሽ የምትኖሪው? ኧረ ተይ ኤቢ ቀልብ ግዢ በማለትም ተናግሯታል። አንቺ የማትረቢ ሁለተኛ ምንም ነገር ደግሞ ማግኘታችም ከዚህ በኋላ እኔን ማታላችም ብሏትም እንደዚህ ጥሏት ሄደማን ነው። እናም እንግዲህ ናታንም በጣም ተጨንቋል፣ አዘነ። የሚገርማችሁ ነገር ምክንያቱም የሰው ልጅ በዚህ ልክ ጠርጣሪ መሆን እንዴት በሰላም ይኖራል የሚለውንም እንግዲህ እንትን መጥቶበታል። ምክንያቱም አንድ ሰው እንደዚህ ሁሉ እየተጠራጠረ እንዴት በሰላም መኖር ይችላል የሚለውንም እንግዲህ ተናግሯል ማለት ነው። በጣም ያሳፍራል። ምክንያቱም በእርግጥ ኤቢ ብዙ ነገሯ ልክ ናት፣ ግን ደግሞ ወይዘሮ
ማርታ አይኗን መክፈት ያልቻለችውን ነገር ኤቢ በደንብ እያጠናችበት ትገኛለች። ግን ደግሞ ይሄ ሁሉ ነገር ችግር ላይ ይጥላታል። ምክንያቱም ኤቢ ብዙ ጊዜ በሚያሳዝን መልኩ እንዴት አድርጋ እንደሆነ ባይታወቅም በጣም ፎከስ አድርጋ ነገራቶችን ትከታተላለች። እናም ይሄ ነገር ደግሞ ናታን አይወድላትም። ምክንያቱም እንዴት እኔ እንደዚህ በፍጹም ልችልሽ አልችልም። እናም እኔ ከዚህ በኋላ ደግሞ የማፈቅረው ዳጣን ነው ብሎም ነግሯታል። ዳጣን ደግሞ ማፍቀሩን ስታውቅ ጭራዋን አበቀለች። በጣምም ተናዳለች። እቺ ዳጣ ግን እኔ አለቃትም በጣም። እናም እንግዲህ ጋሽ ደረጀ ዛሬ ላይ በጣም ውጥረት ውስጥ ይገኛል። ምክንያቱም በጣም በሚያሳዝን ሁኔታ ሰላምን ታስጨንቀዋለች። በሌላኛው በኩል ደግሞ የኤቢ ባህሪ በጣም አናዶታል። ምን ባደርግሽ ይሻለኛል ኤቢ፣ ምን ባደርግሽ፣ ምን ብሰራሽ ይሻለኛል ኤቢ እያለ በጣም እየተናደደ ይገኛል። ምክንያቱም በጣም ነው የምታናደረው ኤቢ ማለት ነው። እስከ ዛሬ ድረስ ያው እንደምታውቁት ነው በጣም ወደ ውጭ ሀገር ትሄድ ጸበል ትሄድ እያሉ ቢሆንም ዛሬ ላይ ግን በጣም ነው ቢያናድዳል ማለት ነው። እና ኤቢ ግን ባህሪዋን ኧረ ተይ ኤቢ ተይ 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 ትላላች። እናም እንግዲህ ናታን የተመቻቸው ከምር ናታን በጣም ተመቸኝ። በቃ እንዲህ ነው ያራዳ ልጅ ማለት ነው ናታን። እንደዚህ ነው እሷ በቃ ልክ እንደምትፈትሸው አውቋል። ምክንያቱም እንደማትተው ጸጥ ብላ አርፋ እንደማትቀመጥ በደንብ አድርጎ ውስጡ ነግሮታል። እናም ኤቢ እናም እንግዲህ ናታን እንደዚህ እያተናግሯል። እኔ በፍጹም አንቺን አላገባም፣ በፍጹም እኔ የምወደውና የማፈቅረውም ዳጣን ነው ማገባው በሚላት ጊዜ እቺን ዳጣን ሲጣርጌ መግደል አለብኝ። ምክንያቱም ወይ ከዚህ ቤት ማውጣት አልቻልኩ ወይ አልገድልኳትና አላረፍኳት። በጣም አስቸግራኛለች፣ ልተነፍስ ሁላች አስቸግራኛለች፣ ልተነፍስም ከልክላኛለች እያስብ ተናግራለች ማለት ነው። ኤቢ ዛሬ ላይ በጣም በሚገርም ሁኔታ ንዴት ላይ ትገኛለች። በእርግጥ እኔ እንጃ ኤቢ በእውነቱ የጋሽ ደረጀ ልጅ አስመስለኝም። ይሄ ሁሉ ነገር ስትጎተጎት ጋሽ ደረጀ እንዲህ እያለ ያወራል። እቺ ልጅ ግን የኛ ናት ወይ? በፍጹም እንደዚህ ሊሆን አይችልም። በጣም ብዙ እንትን መጎትጎታ ወይዘሮ ማርቴ እንደዚህ አይነት ወሬ እንደዚህ አይነት ነገር መጎትጎትን አታውቅም። ከየት መጣች ዳዳቼ ልጅ በማለትም ብዙ ጊዜ ጥያቄ ይፈጥርበታል። ጋሽ ደረጀ ብዙ ጊዜ ጥያቄ ይፈጥርበትን ግን ደግሞ በጣም አጥብቆና አውጥቶ ግልጽ አድርጎ አልተናገረው። ግን ደግሞ ከዚህ በላይ አልችልም ብሏል ጋሽ ደረጀ። ቀጣይ ምን እንደምን አይታወቅም። እስከዛው ድረስ ቸር ቆዩልኝ።